እየጠበቅን ነበር። አንድ የኛ ባለሙያ እየጠበቅን ነበር። የዘገየንበት ምክንያት ለካ እኛን እዛ እያስጠበቀ ወንድማችን እዚህ ተገኝቷል። ይሁን ዞሮ ዞሮ ቤተሰብ ስለሆነን ሰርሽ ምንም ችግር የለውም። እንግዲህ የመጣንበት ዓላማ አበባው ይናገራል ብዬ አስባለሁ። ይህ አበባ ትልቅ ተምሳሌት ነው። እንዲህ ደማቅ የገዘፈ ትልቅ ሐሳብ ነው ይዘን የመጣ ነው። የሀገራችንን ባህል፣ ወግ፣ ስርዓት የጠበቀ ልጃችሁን ለልጃችን አባት እንድትሆኑ ልጅ እንድንሆናችሁ የሚጠይቅ ጥያቄ ነው ይዘን የመጣ ነው። እስቲ ደግሞ ወደ አጎቶቹ ልሂድ። ዘሪት ህሊና ደረጀን ወይም ህሉ ደረጀን ለልጃችን ለናታይ ጌታቸው የትዳር የህይወት ጓደኛ እንድትሆነው መልካም ፈቃዳችሁን ለመጠየቅ ነው የመጣ ነው። ለሚሰጡን መልካም መልስ አስቀድመን እናመሰግናለን። አመሰግናለሁ። እዚህ ማያችሁ እኛም እዚህ ስንጠብቃችሁ ነበር። እሱ አበባዊ ይናገራል ጥያቄያችሁን አሁን እሳቸውን በቤት አስቀምጠውታል። ስለዚህ እንግዲህ የምታዩት ቤተሰብ አለን። ትንሽ ሾቃሾቅ አለን ከቤተሰቡ ጋር ግን የእኛን ጥያቄ ለማስቀደም እንደው ናታይ ምን አይነት ነው ባህሪው? አመሉስ እንዴት ነው? እሱ ነገር ትንሽ የባህሪው ጉዳይ ሌሎቹ ሌላ ጥያቄ ስለተዘጋጀላቸው ያው ስለ ባህሪው ሁሉም ያውቃል። ናታይ በጣም ወደው ወንድሜ ነው። ከስራ አጋርነት ውጪ ብዙ ጊዜ አብረን ኖረናል። የዛሬው ቀን ደርሶ ይህንን ቀን ስላየው በመጀመሪያ እግዚአብሔርን ማመስገን እፈልጋለሁ። ይህን በማለቴ ውስጥ ስለ ናታይ የሆነ ነገር ማሰብ የሚያቅታቸው አይመስለኝም። ናታይ ከብዙ ሰው ጋር በስራውም ይሁን በግል ባህሪው በጣም ብዙ ወዳጅ ያለው ሰው ነው። ዛሬ ሽምግልናውም ያለው አጀብ በራሱ ስለ ናታይ ይገልጻል እና ናታይ በጣም ጥሩ ቤተሰብ ነው። ጥሩ ቤተሰብ ነው ያገኛችሁት ፍቃዳችሁን ካገኘንና በጣም የምንወደው በጣም ጥሩ ባህሪ ያለው በጣም ለሰው ቅርብ ተገኙ ወይም ደግሞ ማናችንም በጠራነው ጊዜ የምናገኘው ወንድማችን ነው እና ናቲ ይሄው ትንሽ ስለ ናታይ እንግዲህ በግል ባህሪው ኮዮቹ ጓደኞቹ የበለጠ ይናገራሉ። እኔ ናታይ በሙያው ያሸነፈኝ ሙያተኛ ነኝ፣ የሙያው ቤተሰብ ነኝ። ግን በትወናው ጥበብ ያሸነፈኝ ወጣት ተዋናይ ነው። ያሸነፈኝ ስል እንደዚህ እንደምታዩት አብሬያቸው ከወጣቶቹ ጋር ያለሁት የሚያሸንፉኝ አሸንፋችሁኛል ብዬ እየደወልኩ ጓደኛ ከማረጋቸው ውስጥ አንዱ ናታይ ነው። ለኔ በጣም አክባሪ ነው። መልካም ልጅ ነው። ሙያውንም የሚያከብር ልጅ እንደሆነ ከተለያዩ አቅጣጫዎች ሰማለሁ። እንግዲህ ሌላው ደግሞ እንደ ዘመኑ እንደ ወቅቱ እነሱ ራሳቸው ተጠናንተው ተናበው ነውና የሚቀጥሉት ሌሎቹን ባህሪያት ወደ እነሱ ብንተው መልካም ነው ብዬ አስባለሁ። ጋሽ ሰራዊት ወላጆች ለልጆቻቸው መጨነቅ የተለመደ ነገር ነው። ሁላችንም ልጆች አሉን፣ ድረናል። ልጆች ያውቃሉ፣ ራሳቸውን ምርጫቸውን ያስተካክላሉ፣ እንደ ድሮ ልጆች አይደሉም ብለን ስጋት ቢኖረንም ጋብቻ የእግዚአብሔር ነው። ሰሎሞን ምን ይላል? ሀብትና ንብረት ከእናት ከአባት ይወረሳል ይላል። መልካም ሚስት ግን ከእግዚአብሔር ዘንድ ነች። መክብብ ላይ ያለ ጥቅስ ነው።
እና የእናንተ ጭንቀት ይገባናል። ሁላችንም ቤት ያለ ነው። ግን ለእግዚአብሔር መስጠቱ ከዚህ በላይ ያለውን መልካም ከእግዚአብሔር ያደርግላት ከእግዚአብሔር ያደርግለት ብለን ብንቀበለው መልካም ነው እላለሁ። አመሰግናለሁ። እንኳን ለዚህ ያበቃን እላለሁ። ልጃችን ናታይ በሃይማኖቱ የኦርቶዶክስ ሃይማኖት ተከታይ ናዝሬት በሚኖርበት ጊዜ ራሱ በልጅነቱ ጀምሮ የቤተ ክርስቲያን አገልጋይ ጀምሮ ነበረ። ከቤተሰቡ ጋር ጥሩ ምግባር ነበረው። በሃይማኖቱ ጉዳይ የኦርቶዶክስ ሃይማኖት ተከታይ። እሺ እንግዲህ እኛ አሁን በመሰረቱ ያሁን ቀደም ብለው ወንድሜ እንዳሉት ገቢ ማለት ገቢው ምንድነው፣ መተዳደሪያው ምንድነው የሚለውን ጥያቄ ልንጠይቅ አስበናል። ዞሮ ዞሮ ግን ይሄንንም እሳቸው የጠቀሱት መሰረት የገቢውን ብቻ መጠየቅ ሳይሆን ሌሎች አንዳንድ ነገሮች እኛ እንደተባለው በእውነት ነው የምለው እዚህ ውስጥ ያላችሁት የምናያችሁ በሙሉ ባለሙያዎች ናቸው። አገሪቱ አለን ብላ የምትመካባችሁ ሰዎች ናቸው። ግን 4 ሰዓት የተቀመጥን ይኸው 7 ሰዓት መጣችሁ። 3 ሰዓት ታይም ኮስት እንግዲህ ታውቁታላችሁ። የራሳችሁን እንትን የቀራችሁበትን ወይም ደግሞ ሌት የሆናችሁበትን ጊዜ ታውቃላችሁ። ዞሮ ዞሮ እናንተን በእውነቱ ይህን ያህል ጊዜም ደቂቃ ማስቆማችንም ለኛም እየተሰማን ስለሆነ ልጃችንን ለልጃችሁ ሰጥተናል። ምናልባት መጀመሪያ ላይ አዋዝቼ የተናገርኩትን እንደው ወዳጄ ነው ብለው አልፈውት ይሆናል እንጂ በዛም በኩል መጣው ጠብቁን ይለናል። እዚህም ቀድሞ ገብቷል። ግራ ገብቶን ነው እንጂ የኛም ሽማግሌ ነው። በኋላ ስንሰማ እንዲሁ ስለላ ስናካሄድ እዚህ እንዳለ ስናውቅ ነው የመጣ ነው እንጂ ማርፈድ ሆን ብለን አስበን አይደለም። በሰራዊት ምክንያት ነው። ሌላ ምንም ሊሆን አይችልም። ጥያቄያችንን ስለተቀበላችሁ እግዚአብሔር ያክብርልን፣ እናንተንም እድሜና ጤና ይስጥልን። የእነ አብርሃም እና የሳራ የይስሐቅና የርብቃ የዘካርያስና የኤልሳቤጥ ጋብቻ ይጠቀሳሉ። የእነሱን አይነት ጋብቻ ያደርግላቸው። በተለይ የአብርሃምና የሳራን ጋብቻ ያደርግላቸው ሲባል ቀላል ምርቃት አይደለም። አብርሃም የእግዚአብሔር አማኝ ብቸኛ የእግዚአብሔር አምላኪ ጣዖት በሚመለክበት ሰዓት ብቸኛው የእግዚአብሔር ወዳጅ ነበር። ሚስቱም እንደዛው እና አብርሃም ሀብታም ነበር፣ ለጋስ ነበር፣ እንግዳ አስተናጋጅ ነበር። ልጆቹ ዘሮቹ ተመርቀውለታል። የአብርሃምና የሳራን ያድርግላቸው ሲባል ብዙ ነገር የሚያጠቃልል ነውና ይሄንን በዚሁ ነው የማጠቃልለው። የኔን እዚህ ስላገኘኋችሁ የሆነ ትልቅ ቤተሰብነት ነው የተሰማኝና ይሄን ወዳጅነት እግዚአብሔር ያዝልቅልኝ እንላለን። ስጦታ እንዲያበረክቱ ወንድሙ ሌላም ስጦታ ስላለ እዚህ ላይ የሚረከብ ነው።